ከራቺ ጋር ይመኙልኛል እሱን ይሄ ቀልድ አይመስላቸውም የምር ነው ይመስላቸው እሱ ነገር ቀልድ ነው እንዴ ያው ተመልካችን ለመሳብ ነው አው በቃ እንዴ ሲወራ ደስ ይላል ሰውም ይወደዋልና በቃ ከወደዱት ብለን አሬ ጀመርን እንጂ የምረት አይደለም የምሩ ምንድነው የቀልዱ ስኮነ የምሩ የማይቀረጸው ምንድነው ማናየው ነገር ነፃነሽ አው ምን ታስባለች ይታሪያ ቤተሰብ እኮ አሁን አረ እንደው ጠይቀልን ምንድነው ምናምን ይያሉ ነው እስኪ ዘንድሮ ወይ ቀጣይ ዓመት ኢንሻአላህ እኔ አላውቅም እንግዲህ ማለት እንደሚሆን ያው አላህ ሲል ነው የሚሆነውና ቀጣይ ዓመት ብያቸዋለሁ ቀጣይ ዓመት ነው የምትይው ይያሉኝ ነው እና ኢንሻአላህ አይ 2018 ላይ ግን መጠረጥረው ከሆነ መስመር የያዘ ነገር አለ ዩቲ ኒካ ታረጋለች ኢንሻአላህ ኢንሻአላህ ፋን እኮ በግድ እንታገቢ ግን የቤተሰብ ፍላጎት አለ ለምንድን ነው ምን ያላቅም ወላሂ በቃ በየርኩበት ሁሉ ተደውሎ ነው ጠይቃት እሱን ጥያቄ እኔ ከቤተሰብ እንደ አይነት ጥያቄ ሲመጣ ለመጀመሪያ ጊዜ አዎ በየርኩበት እስኪ እንደው ቃል አስገባልን ያሉኝና ያንቺ አለመወሰን ነው ወይስ የነገሮች አለመመቻቸት ያኔ ይሄ ለስራ ብዬ ስለማስብ የሆነ ነገር ለያዝ ምናምን እላለሁ ይከብዳል እኮ 6 ሰዓት ሜካፕ አድርገሽ ወንድ ነው የምትመስዪው